ይዙ 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 አንተ ይዙ ወይ ጅሪ ወይ ምሩ እሷን እያሰብክ ነበረ? ይቅርታ። ችግር የለውም። ባንዴ የነበርክበትን ተው እርሳ አይባልም። በእሷ ስም ስለጠራሁሽ እኮ አይደለም ይቅርታ ያልኩሽ። እና ስላሰብኳት እንዳትለኝ። አይደለም አብሬሽ መሆን ስላልቻልኩና ከዚህ በኋላ መሆን ስለማልችል ነው። ለምን? በቃ ሞከርኩ ግን ልረሳት አልቻልኩም። አንቺን ደግሞ መጉዳት አልፈልግም። ግን እኮ ልተዋትና ልትወደኝ ቃል ገብተልኝ ነበር። ሳልሞክርኩ ቀርቼ አይደለም። አንቺን ሳገኝሽ የረሳኋት መስሎኝ ነበር። ግን የምናደርገው እያንዳንዱ ነገር እሷን ነው የሚያስታውሰኝ። እሷን ባየህበት አይነት አንዴ እንኳን ልታየኝ ብትሞክር እኮ። ተይምሩ ከዚህ በላይ አትድከሚ። ልብ እኮ መርጦ ማፍቀር አይችልም። አንቺን በተስፋ ከምትጎጂ ከዛሬ በኋላ ባንገናኝ ደስ ይለኛል። ይዞ ናማ እንዴ ምንድነው? ና ዝም ብለህ ተከተለኝ። ስሚ የምትቀበዩን ተቀባብለሽ ለምን ቶሎ ዞር አትይም? እባክህ ጓደኛ ምስኪን ነገር ነው፣ አሳዘነኝ። እንድታዝኝ የጠየቀሽ የለም። አንቺ ማረግ ካቃተሽ ሌላ ሰው ማምጣት ይችላል። አዘንኩለት እንጂ አልቀበልም አላልኩም። ተረጋጋ። ምን እያረግሽ ነው? አብርሃም ያስተዋወቀህ ልጅ ገንዘብ ያልበላቸው ሀብታም የለም፣ ዱርዬ ናት። አረ ተሳስተሻል። በመከራ እኮ ነው ከቤት እንኳን የምትወጣው። መጣው ጠብቀኝ፣ አሳይሃለሁ። በዚህ 2 ሳምንት ውስጥ 100 ሺህ ብሩን ተቀበለሽ ድርሻዬን ካልሰጠሽኝ ስራውን እርቺው። እሺ መጣን። እሺ ሌላው እቺን ነቀርሳም ድጋሚ እንዳያገኛት አርጊሲ። ስራ ታበላሻለች። ይሄን ያህል ምን አርጎ ነው ግን? ማይመለከትሽን አትጠይቂ። ስማው ጓደኛዬን ማቀው እኔ ነኝ። ምስኪን ነው። ትንሽ ችግር ካወራሽለት ይሰጥሻል። 100 ሺህ ብር ለሱ ምንም አይደል። ሰማኸዋ? የት ሄደን የኔ ፍቅር? ለካ በተደጋጋሚ ሴቶች ገንዘቤን እየበሉ የሚጠፉት በአንተ መልማይነት እየመጡ። ምን አንቺ እውነት ነው ያልነገርኩትም። ቆይ እኔ ምንድነው ያደረኩ? እኔ ለአንተ ላደረኩልህ ነገሮች ይሄ ነው መልሴ? ቆይ ይሄ ሁሉ ድራማ ለምን አስፈለገ? እኔ ጠይቀኸኝ የከለከልኩ ነገር አለ? አታውቅም። ግን በቃ ሁሌ ጠባቂ መሆን ሰለቸኝ። ትሰማኛለህ? ለአንተ ማድረግ እኮ ግዴታ አይደለም። ያለኝን እኮ ነው ሳካፍልህ የኖርኩ። ለተንኮል እንዲህ ከምትራቀቅ ከኔ ስራ ብትማር ጠባቂነት አይታየህም ነበር። ሁለተኛ ሁለታችሁን ማየት አልፈልግም። ከዚህ በኋላ አጠገቤ እንዳትደርሱ። ለሰው እኮ ሁሉም ነገር አይደረግም። ውለታህን እንደ ግዴታ ይቆጥሩብሃል። ማድረግ ካለብህም ለሚያስፈልጋቸው ሰዎች አድርግ። ያኔ ለእግዚአብሔር ታበድራለህ። ይዙ ዛሬም ሌላ ሴት። ቆይ ሚስት አታሳዝንም እንዴ? በማይመለከት አትግባ። ካዘንክላት ደግሞ አግባት። ያለውን ሰምተሻል። በቃ ጨከን ብለሽ ተይው። እሺ ወደ ልትሄጂ ነው? አንድ ጥያቄ ብቻ ጠይቄው ልምጣ። ይዙ አንዴና እየገባሽ ጠብቂኝ። እሺ መጣው። እሺ ምንድነው? ቆይ ምንድነው ከኔ ያጣው? ወይ እሺ ንገረኝና ላስተካክል። ተይኝ፣ እሱን ነው የምፈልገው። ተይኝ። አዎ ተይኝና ጭካኔሽ ልየው። መታመም አለመታመሜን፣ አንቺን አጥቼ ማዘን አለማዘኔን፣ መውደድ አለመውደዴን ራሴን ልየው። ለካ ያለ ስስት ራሴን መስጠቴ ነው እንደዚህ ያደረገ። አዎ ባሳይሽም አልገባሽም። ፍቅርሽ ደግሞ ሊፈትነኝ አልቻለም። መፈተን በሌለበት ደግሞ መውደዴን ማረጋገጥ አልቻልኩም። እስቲ አንድ ጊዜ ጨክኝብኝና ራሴን ልፈትነው። ካልሆነ ግን ተይኝ በቃ። እንዴ ይቅርታ፣ ሰው አለው እኮ። ሰው ቢኖረውማ ወንበሩ ባዶ ነው አይሆንም ነበር። ገና እየመጡ ስለሆነ ነው። በል ተነስ። መጀመሪያ ስልክሽን ስጭኝና እነሳለሁ። ደፋር፣ አልሰጥም። አሁን ተነስ፣ አለበለዚያ ምን? ትሰማኛለህ? እንደ ሌሎች ሴቶች መስዬ ከሆነ ተሳስተሃልሽ። እንዴት ነው የሚያደርግሽ? እባክሽ። ኧረ ምንድነው? ምን አገባህ? ሚስቴ ነች እንዴ? ነው እንዴ? እና ቢሆንስ ቀስ ብላችሁ አታወሩ? ኧረ አላውቀውም፣ እያስቸገረኝ ነው። አቦ ዘርበላ፣ በግዴታ የሚሆን ነገር አለ እንዴ? ምን አገባህ? ችግር አለብህ ወይስ ሌላ ነገር ፈልገህ ነው? ትሽ እሰይ ካስቸገረሽ ጥሪኝ። እሺ አለው። አባት ታዲያ ከምጠራ እዚህ ብትሆን አይሻልም? ማለቴ እንዳያስቸግረኝ ብዬ እኮ ነው። ካልሽ እሺ። ማህደር እባላለሁ። ኢዛና ግባ፣ እንችላለን ነው። ቀመራችን ተሳካር። ያችትና ልጅቷ አታምር። ታዲያ ምን እንጠብቃለን? ወደ ስራ እንግባ። ሚሳካልን ግን ይመስልሃል? እኔ ያዝጋታለሁ፣ አንተ መተህ ትቀውጠዋለህ። ስልኳን አይደለም ልቧን ትሰጣለህ። እንዳሰብነው ስልኳን ተቀብያለሁ። ስመለስ አገኛታለሁ። ቲኔክ አይኔ ነው ወይስ አንቺ ነሽ? መቼ ነው ከካናዳ የተመለሽው? 2 ቀን አለፈኝ። ሳትነግሪኝ? ላገባ ነው የመጣሁት። የኔ ፍቅር የለበስኩት ይሻላል ወይስ ይሄ? ካሌብ አንተ እዚህ ምን ትሰራለህ? ማለት ሲጀመር ማንን ነው የኔ ፍቅር ያልከው? አይደለም ይዙ ቪዲዮ ልንቀር። ካሌብ ከዚህ በኋላ ምንም መደባበቅ አያስፈልግም። እሱን ላገባ ነው የመጣሁት። ምንድነው የምታወሪው? አገሩ ሙሉ ወንድ ሞልቶ ፍቅረኛ ጓደኛዬ ላገባ ነው። እስቲ ትንሽ አታፍሪ? አትጩ። የድሮ ፍቅረኛ ነበርኩኝ። የፈለገ ይሁን። ቆይ እንዴት መቼ ነው ሁላ ነገር የተፈጠረው? እውነቱን ልንገር፣ ካሌብን እንደወደው ያደረከኝ አንተ ነህ። ስለሱ የምትነግረኝ ጥሩ ነገሮች ሁሉ ከአንተ በላይ እሱን እንድመርጥ አደረገኝ። ኢዛና ይቅርታ።
እኔም ስለሷ የምነግረኝ ነገር ነው እንደወዳት ያደረገኝ። እኔው ራሴ ነኝ አስተዋውቄ አዋድጄ ዳርኳችሁ። ለካ በጎ ምስክርነትም አንዳንዴ ይቀጣል። ይዙ ሙሽሮቹ እኮ አንተን ነው የሚጠብቁት። ምን የተፈጠረ ነገር አለ እንዴ? ኧረ የለም፣ አዲስ ሙሽራ ናቸው። አያምሩ? ኢዛን አለ? የለም። ፈልገሽው ነው? አዎ፣ ደጋግሜ ስደውልም ስልክ አያነሳም። ስልኩን እኔ ጋር ትቶት ሄዶ ነው። ሲመጣ እነግርልሻለሁ። ዛሬማ ሳላገኘው አልሄድም። አየህ አይደል? ነግሬህ ነበር እኮ። ቆይ ያውላ ኩራቷ የት ገባ? ድሮ እኮ እንኳን ልትመጣ ስደውል እንኳን አታነሳም ነበር። እኔ እኮ ነበርኩ ለምኜ ማገኛት። ትንሽ ተወት አርጋት፣ ራሷ ልትፈልግ ትመጣለች አላልኩም? ለምን ግን? እኛ ሴቶች እንዲህ ነን፣ መተው እንፈራለን። አሁን የምትሄድበት እንዳይረፍድብህ ሂድ፣ በኋላ ስመጣ እናወራለን። እሺ እያለህ ነው ያለኸው የምታስብለው? ስፈልግሽ ማትፈልጊ ልጅ ዛሬ ምን ተገኘና ፍለጋ መጣሽ? ዋናው ፈልጌ መምጣት አይደል? እሱ አይበቃም? አይበቃም። አቤት አቤት። ለምን ፍቅርን የቀመር ጨዋታ ታደርጊዋለሽ? እኔ እስከማውቀው ፍቅር በንጹህ ልብ የሚኖሩት እውነት እንጂ ቀመር አይደለም። አንቺ ግን መውደዴን ችላ ብለሽ መተው ያሳሰበሽ አይደል? እኔ ስወድሽ እንድትወጂኝ እንጂ በመተው ፍራቻ የኔ እንድትሆኝ አልፈልግም። እሺ ይቅርታ። ለምን ሆኖ ይቅርታ? ስወድሽ መውደድ ስላልቻልሽ ነው ወይስ ስለ ሁሉም ነገር? እኔ እኮ እወድሃለሁ። እልሁን ፍቅር ይሄን ያስባለሽ እርግጠኛ አይደለሁም። ለማንኛውም አሁን ልሂድ፣ እቸኩላለሁ። ሌላ ሰው ለምደሃል ማለት ነው እንጂ አንተማ በእኔ እንደዚህ አጨክንም ነበር። እኔ እንኳን ሌላ ሰው ለምጄ አይደለም። ጾምም አይደል በደሌን ይቅር እንዲለኝ ወደ ፈጣሪ ለመቅረብ እየሞከርኩ ነው። አባት ካርድ እንዴ ኢዛና እጹብ እንደፈራሁት ሊፍትር ሆነ ቀረ። ነግሬህ ነበር እኮ ከኔ ተለየተ ሰው እንደማትሆን። ሳይውል ሳያድር ደግሞ ፈጣሪ ያሳየ። እኔ አሁንም ሰው እንደሆንኩ ነው ማውቀው። ከሁሉም ግን ሰላምታ አይቀድምም? አይቀድምም። ትሰማለህ? የኔ ፍቅር ቆየው ባህል የኔ እህት ኢዛናን ብቻ እንዳይሆን የኔ ፍቅር ያልሽው። አዎ ማነሽ አንቺ? እጹብ ናት የድሮ ፍቅረኛዬ። ይኸውልሽ ልምከርሽ፣ ሴት ልጅ ነሽ። እድሜሽን ለማንም ዱርዬና ስራፈት ብለሽ አታባክኝ። ለራስሽ እወቂበት። ስለ ምክርሽ አመሰግናለሁ። ለራሴ ስላወቅኩበት ነው ይዙን የመረጥኩት። የኔ እህት አይታይሽም እንዴ ነው ወይስ አንቺም የሱ ቢጤ ነሽ? እውነቷን ነው። ቆይ ልብስስ መኪናህን ሴት አድርገህ ነው እንደዚህ የለበስከው? መኪናህን የኔ ነው ከጅል ቀልድ ጠፍቶብሽ ነው? ከጂም ስንወጣ ልብሴንም የመኪናዬን ቁልፍ ይዘውት ሄዱ። ቆይ ታዩ ላግኛቸው። በላውን እንሂድ፣ እንቸኩላለን። እጹብ ስላገኘሽ ደስ ብሎኛል። እንኳንም ተሹ። ባትታዩ አላገኘውም ነበር። ቆይ እንዴት? አይ እጹብ ሰው እኮ ይቀየራል። አንቺ ግን የሰው ከፍታው እንጂ ውድቀቱ በዚህ ልክ ሊያስደስትሽ አይገባም። ለማንኛውም ሊያተዛዝበን አገናኝቶናል። ለሌላ ጊዜሽ አትፍጠኝ። ይቅርታ። ችግር የለም ይቅር ብዬሻለሁ።